አንቺ ባለጌ ደግሞ ታወራለች እንዴ? እኔ ልንገርህ ካልኩኝ እቺ ሲጀመር ስድ ባለጌ ምን ነው የማይሆን ሲጀመር ከአባቴ ጋር ራሱ ሌላ ነገር ሳትጀምር አትቀርም። አባቴ ሲጀመር እንዴ ይወዳል እንደዚህ አይነት ነገር። ዝም በይ ተረጋጋት ሞክሪ ማለት አሁን የራሳችሁ ችግር ነው። ብርሃን አባቴንም እኮ አሁን ሊጎዳው ይችላል። ለኔም ለህይወቴ እኮ በጣም እኮ ነው የሚያሰጋኝ። አንተ ምን ሆነህ ነው? አባታችሁን እኮ የጎዳችሁት ራሳችሁ ናችሁ። ሁለታችሁም ሆናችሁ ማለት የጎዳችሁት እኔ እንደማይጎዳ ነግሮኝ ነው። ይሄን ነገር ውስጥ እኮ እሱ ነው ያስገባኝ። መድኃኒት የሚያክል ነገር እየሰጣችሁ አይጎዳም ብሎ ማሰብ በቃ የሚጎዳ አይደለም ብሎኝ ነው። በሰዓቱ የሚጎዳ አይደለም ብሎኝ ነው። አሁንም እስከማየው ድረስ ደግሞ ደህና ነበረ። ሲጀመር ፈንሳ ውጣ፣ በቃ ውጣ። እኔ ሲጀመር አንተ መናጢ ብትረጋጊ ይሻልሻል። ብትረጋጊ ይሻልሻል። ነገሩ አንቺ ላይ ነው የሚወጣው። ትወጣለህ አትወጣም? ውጣ በቃ። እኔ ሲጀመር ፖሊስ ጋር ነው የምደውለው። ፖሊስ ጋር ደውዬ ነው ማስይዘህ። ማዘርዬ ወንጀለኛ እስካሁን ማለት ነው ለመታገስ ሞክሬያለሁ። አንቺ ባለጌ ደግሞ ታወራለች እንዴ? እኔ ልንገርህ ካልኩኝ እቺ ሲጀመር ስድ ባለጌ ምን ነው የማይሆን ሲጀመር ከአባቴ ጋር ራሱ ሌላ ነገር ሳትጀምር አትቀርም። አባቴ ሲጀመር እንዴ ይወዳል እንደዚህ አይነት ነገር። ዝም በይ አልደፈረሰ አይጠራም። ምንድን ነው የምታወሪው? እውነታውን ነው። ዝም በይ። አስመሳይ ነው ሲጀመር ነገር የለም። ዝም በይ። አስመሳይ አትበይ። ውጣ። አንተ እንዳሳበርኩ ሰምቻለሁ። የምን ነው እኔ ማሳብሪው? አንቺ ሁሉ ነገር ነገርሽው። ተረጋጋ ወንድም። እኔ ራሴ ሰንሰለቱን ፈትቼ አታስቸግረኝ። ማናን? አሁን እኔ አንተን ልረዳ ነው የመጣሁት። ሰው ጠቁመኝ፣ ሰው ጠቁመኝ። አንተን ልረዳ ነው የመጣሁት። እኔ ራሴ አስወጥቼ እኔ እንትን ትለልብኛለህ። ማናንተ? ዞር በልልኝ። የኔ ወንድም ተረጋጋ። ዞር በል። ቁጭ በል። አልቀመጥም። ቅድስት ነው የላከችኝ፣ ጎረቤት ቅድስት ነው የላከችኝ። በጣም ከባድ ነው። እኔ በጣም ከአቅሜ በላይ ከአእምሮዬ በላይ ነው የሆናችሁብኝ። ማለት ያልጠበቅኩትን ሴራ ነው የሰራችሁት። እናትሽስ ብትሆን የገዛ ልጇን እንዴት አንቺ የገዛ ወንድምሽን እንዴት እንደዚህ ታደርጋላችሁ? አልደፈረሰ አይጠራም። ምንድን ነው የምታወሪው? እውነታውን ነው። ዝም በይ። አስመሳይ ነው ሲጀመር ነገር የለም። ዝም በይ። ለምን እውነት ነው የምታወራው? ያዘው። የሴራ አቀነባባሪ ትናገራለህ። ሲጀመር እናቴ ምንም የምታውቀው ነገር የለም። ይሄ እኔና ያንተ ስራ ነው። እና ተበደይ ካልነበረ ማን ነበር አባታችን ያሰበው? እሱ ነው የሴራው ጠንሳሽ። መጀመሪያም ይሄን ሴራ ያመጣው እሱ ነው። እንዴት የገዛ አባትሽን ለማሳበት ተስማማሽ? በቃ ሀብት ነው ሀብት ውርሱን በቃ ለውርስ ብለን ነው። ውጣ በቃ። እስካሁን አለፈለፍካ። ውጣ። ያመሽተኛ ነው። ውጣ ውጣ። እንዲሁ ምንድነው አንቺ የምትናገር? የምን እውነታ ነው የምትይው አንቺ? ውጣ። እንዲሁ አንተ ነው አንተ እንዳሳበርኩ ሰምቻለሁ። አስመሳይ አትበይ። ውጣ። አንተ እንዳሳበርኩ ሰምቻለሁ። የምን ነው እኔ ማሳብሪው? አንቺ ሁሉ ነገር ነገርሽው። ምንድነው የሚያስለቅስሽ? እስኪ ንገሩኛ። ምንድነው እሱ እንዲህ ልቤን የምታንጠለጥሉት ነገር ንገሩኝ እንዴ! ምንድነው እሱ ጉዱ? የእርሶ ልጅና እሱ አንድ ላይ በመሆን በጣም ብዙ ነገሮች ፈጽመዋል። በስመ አብ ወልድ መንፈስ ቅዱስ። አንቺ ያደረገችው እሷ ነች። መድኃኒት ሰጣ እንደዚህ አድርጋ እሷ ነች። እንዲህ አይነት ልጅ ነሽ? እኔ እንዲህ አይነት ልጅ አላሳደኩም። ያደረገችው እሷ ነች። እኔ እንዲህ አይነት ልጅ አላሳደኩም። ዘረኛ ደግሞ አንተ ዝም በል። ዝም በሉ በቃ። አስወጣልኝ። ውጡልኝ በቃ። ውጡልኝ። ውጡልኝ በቃ። ውጡልኝ። እኔ በቃ እኔ ውጡልኝ። ዘሮልሽ ወአምጣ ማዘር እንዴት ኑት? እንዴት ነህ? ሰላም ኑት? ደህና ነህ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ከማዘር ጋር በነበረን ቆይታ ባለፈው ምን እንደሆነ እንዳልቋረጥን አይተዋል። ትንሽ ታሞብን ነበርና ማዘርዬ እንዴት ነው? ወጣነው ታሪፍ ነው? እግዚአብሔር ይመስገን ደህና ነኝ። በረቱ? ምን ሆናለሁኝ ልጄ? በስመ አብ። እነዚህ ከይሴዎች ስንት ዓመት የተወኝ በሽታ ነው እንደገና ተመልሶ የመጣብኝ። ይኸውልህ ስበሳጭ ብስጭት አልችልም። ለብድካም አለበት። ድካሙ ትላለህ እንግዲህ ያው የእድሜውም ነገር ነው ያመኛልም። ኧረ ተወኝ ልጄ። ያላሰብኩት ዱብዳ ነው እኮ የወረደብኝ ዱብዳ። ያው በጣም ከባድ ነው ነበረ። በተለይ እርሶ ትልቅ ሰው ሆኖ ይሄን ነገር ማሳለፍ በጣም ይከብዳል። በዛ ላይ ደግሞ ልጄ በሚሉት ሰው እንደዚህ አይነት ነገር መደረግ በጣም ከባድ ነገር ነው እና አሁን የመጣሁበት ጉዳይ ልጆቹም እና ባለቤቱም ያሉበትን ሁኔታ አንተን ለማለት ፈልጌ ነበርና ባለቤቶት የት እንዳለ እርሶ ምንም የሚያውቁት ነገር የለም? እኔ ምን አውቃለሁ? ይሄው ባለፈው ነው እንግዲህ ጸበል ነው ሲሉ እዚሁ የሰማሁት። እንግዲህ አንተ ጋር ነው ሲሉ የነበረው። እነሱም እነዛ አካባቢ የዛን ቀን የጠፉ ናቸው። አይደሉም ሁለቱም ተያይዘው የታባታቸው እንደሄዱ አይናቸውን አያሳየኝ እግዚአብሔር። እነዚህ መናጤዎች ለኔስ ነገ ይመለሳሉ። እነዚህ አባታቸውን እንደዚህ ያደርጉ ነገ ለኔም አይመለሱም። ባለቤቱት ከሌላ ልጆች እንዳለው እርሱ ያውቁት ነበር ከዚህ? አውቃለሁኝ
አውቃለሁ። ከኔ ጋር እኮ ተለያይተናል እኮ ከኔ ጋር ተለያይተን አግብቶ ልጆች አሉት። ስንት ልጆች? 3 ናቸው ያሉት። 3 ልጅ ነው አሉት። ከዛ ከነሱም ጋር ተፋቶ አሁን ብቻውን ነው መሰለኝ የሚኖር የነበረው። በሰራተኛ ነው አሉ፣ በተመላላሽ ሰራተኛ ይኖር የነበረው። እንግዲህ ይሄ የሚኖሩበት ቤት የእሱ ነው የባለቤቶት ወይስ የሁለታችንም? አብሮ ነው ያፈሩት? አዎ አዎ። እና ልጆት ማለትም ወንድ ልጆት እዚህ የመጣበት ምክንያት ማለት ሲመጣ ያለው ሁኔታ እንዴት ነበር? ባለቤቶት ነው ያመጣው? የመጣበት ምክንያት እሱ ቀጥታ ይሄን ሀብት ፍለጋ ወይም ማለት አባታቸውን እንደዚህ ለማድረግ እንደመጣ ምንም የሚያውቁት ነገር የለም ማለት? አንተ ልጅ እንዴ ብያቃለው አባታቸውን ሊያጠፉና ለዚህ አይነት ነገር ቢመጣ እኔስ መች ቀበለው ነበረ? ሲመጣ ልጅም ሆኖ እየመጣ ይሄዳል፣ ይመጣል፣ ይቀመጣል፣ ይሄዳል። የልጄ ወንድም ነው ሄድች። በእውነት የተወሰነ አሳድጌዋለሁ። ምን ይወደዋለሁ፣ ልክ እንደ ልጄ ነው የማየው። ያው ግንኙነቱ ከእርሶ ጋር ነው እንጂ ያልሆነው ከልጆ ጋር በጣም ግንኙነት እንዳለው ያስታውቃል። በጣም ኧረ በጣም ነው የምንቀር እንዴ ወንድሙ ጋር። ሰው ከወንድሙ ጋር እንደ ግንኙነት አይኖረውም እንዴ? እኔም የልጄ ወንድም ነው፣ ልጄ ነው። በቃ እኔ ልጄ ነው ብዬ ነው እኔ ማሳንተን የምለው። እና አባቷ መጥቶ እዚሁ እኛ ጋር ነበር ያለው። በሰላም እንደሚኖር ነው እንግዲህ በቃ። እንደውም መንጃ ፈቃድ አወጣልሃለሁኝ አሁን ብየው መንጃ ፈቃድ ራሱ ለማውጣት እንትን እያለ ነበር። እንደውም ተቀጥሬ ያለው ቀጠሮ ምናምን ሲል ነው እንደገና ታመምኩኝ ብሎ እንደዛራ በሰንሰለት ታስሮ የተቀመጠው። እኔ አሁን የፈለኩት ጉዳይ አባትየው ባለቤቶት የት እንዳለ ማወቅ ነው። እሱን ደግሞ ማግኘት አልቻልንም ማለት ልጆቹትም ምንም ጥቆማ ሊሰጡን አልቻሉም። አንደኛው ልጅ እንደጠፋን አሁን ላይ ደግሞ መረጃው የደረሰኝ ከኛ ካይናችን ተሰውሯል። ለጊዜም ሁለቱ ሴት አሉ እኔ ጋር የሉም። የዛን ቀን ሄዱ ናቸው እንግዲህ ከ3 ቀናችን ተትላንት ወዲያ አይደለ? ይሄው 3 ቀናችን እንግዲህ እርሱ ከታመሙብን በግርግሩ ነው የጠፉብን። እኛም እኔ ማላየኋቸው አይናቸውን አያሳየኝ። እነሱን አልፈልጋቸውም። እንኳን እሱን አይደለም እኔ የወለድኳትንም አንዷን ልጄን አልፈልጋትም። እቺ ለአባቷ እንደዚህ ያደረገች ነገ ለኔም ያው ናት እንዴ። ምንም ይሁን እኮ አባት ነው በቃ። ገና ለገና ሀብት ይካፈሉናል ብዙ ልጆች አሉትና ተብሎ ሐሳቡን ጠንሳሽ እሱ ቢሆንም እሷ መቀበል ነበረባት ይሄን ነገር። እሱስ ልክ ነው። ለስ ስለሆነ ያስታላል በዛ። ኧረ ተወኝ እኔንም እንደው በዚህ እድሜ ጉድጓዱ የተቀፈረች ሴትዮ እንደገና ሌላ ኃጢአት ውስጥ ልታስገባኝ ስሜን ልታጠፋው እኔም በማላቀው እንትን ውስጥ እኮ እየገባሁኝ ነኝ እኮ አላቀ እኔ እንደዚህ አይነት ነገር መሆኑን ከባድ ነው። እቺ ጎዶሎ አሁን ባለቤቱት ሙሉ ሀብቱ በእርሱ ስም ነው ወይስ በእናንተም ስም ያለ ነገር አለ ወይስ በልጆቹም ስም ያለ ነገር አለ? በእሱ ስም ነው። አሁን ድርጅቶቹ በራሱ ስም ነው። ይሄ ቤቱ በእኔ ስም ነው። ይሄ ቤት በእኔ ስም ነው። ድርጅቶቹ የቅባት ማከፋ እንትን ፋብሪካ የተባለው በስሙ ነው። ምንም እንቅስቃሴ አልተደረገም። መኪኖች አሉ እንዴ? ደህና እኮ እግዚአብሔር ይመስገን እኮ። ልጆቹን ቢካፈሉ እንግዲህ ካብራኩ የወጡ ናቸው ልጆቹ፣ ወንድሞቻቸው እህቶቻቸው ናቸው። ቢካፈሉስ ምን አለበት ልጄ? ኧረ ዛሬ ልጅ እንደው ለብር እንደው የሞተ ነው በእግዚአብሔር። ኧረ በስማም ኧረ እንደው መስገብገባቸው እንጂ በቂ ነበረ ልጄ። እሱስ ከባድ ነው። ያው ትንሽ ልጅነት ሲኖር ብር ያጓጓል ከማየቱ ነገር አንጻርም ነው። አሁን እኔ ልጆትን ወደዚህ እንድትመጣ አድርጌ ያለውን ነገር እንድታስረዳን እንሞክራለን። ማለት ሁሉም ነገር ተደፋፍኖ መቅራት የለበትም። እኔ እንደማስበው ማዘር በፍጹም እሷ እዛው ትሆንልኝ በቃ። እኔ አታስፈልገኝም። እቺ ለአባቷ ያልሆነች ነገ ለኔም እንደዛው ናት። በቃ አታስፈልገኝም። እኔ እንድትመጣብኝም አልፈልግም። ያው አንዴ ጀምረናል ይሄን ነገር። ተው ልጄ ተው ተቅርብኝ። እኔ ባለቤቶትን ማግኘት እንዳለብን ነው እኛም የተሰማን ያለው ነገር። እሳቸውን ካገኘን በኋላ ብዙ ነገር ሌላ የምንሰማቸው ነገሮች ሊኖሩ ይችላል። ከዚህ በላይ ራሳቸውን አዘጋጅቶ መጠበቅ አለበት ማዘር። እንግዲህ ከዚህ በላይ ምን ይመጣል? ምን ይመጣል ከዚህ በላይ? በቃ አወኳቸው።
እኔም አሁን እንደሰሙት ከሆነ ወንዱ ልጆት ጠፍቶ ሲቀር ሴቶ ልጆት ደግሞ ትንሽ እዚህ ጎረቤት ካናገረች በኋላ እርሱ በጣም እንደ በሽተኛ ላይ በሽታ እንደወጣሉት ስለሰማች ለታዩት ለጠይቁት መታ ነበር። ስለፈሩች አሁን ስለፈራች ነው መግባት። እኛ ባለንበት ግባ ብለን ነው እኛ መጀመሪያ እርሱን ፍቃድ እንጠይቅ ብለን ነው። ተው እኔ ፍቃደኛ አይደለሁም። ጭራሽ አታስፈልገኝም እሷ እዛው ከዚህ ከጎዶሎ ነቀርሳ ከሆነ ልጅ ጋር እዛው ተያይዛ እዛው ገደል ይግቡልኝ አልፈልግም። እኔ አሁን ለማስታረቅ እየሞከርኩ ሳይሆን ማዘር አሁን ማረግ አይዞህ ለማስታረቅ እየሞከርኩ ሳይሆን ያለውን ነገር እንድንሰማው ነው ማለት ብዙ እርሶ ታሙ ከወደቁም በኋላ ቻው ካኩለን ምንም ሳናረግ ሄድነው ነገር ስላለ ነው እና ማወቅ ያለንም ነገር እንድናቅ ፈልገን ነው መስማት ያለብን ነገር ለመስማት ማለት ነው እንጂ ይቅርታ ምናምን ሌላ ነገሩን እሱ በህግ ስር ያለ ነው ህግ የሚፈታው ነገር ነው እንደዛ እንዲሆንልን ነው እንግዲህ መታው ደግሞ ያለበት ነገር ካለ ጥሩ ለወቀው እንደዛ ቢሆን ለወቀው ያስገቡልና ለጉዱን ታሪክ ለስቷን ያስገቡልን እስቲ አንቺ ጎዶ ነው ዞር በይ ከስር ያልኩሽ እኮ አንቺ መናጢ ጎዶሎ ተነሽልኝ ባካ አንሳልኝ እኔ አልችልም አንሳልኝ ተነሽና በቃ ያለውን ነገር ብንነጋገር ይችላል ይቅርታው በኋላ ትደርሳላችሁ ምንም ይቅርታ የለውም አንቺ ነገ ለኔም አትመለሽም አንቺ ዞር በይልኝ እኔ አሁን ለይቅርታ አይደለም አሁን የይቅርታ ጊዜ አይደለም ማዘር የሱ ሚሻል እሺ በሏትና ቁጭ ብለን ያለው ነገር አለ ስላለ የምታወጪው የምትናገሩ ደግሞ የቀረሽ ነገር ካለ ተናገሪ አውሪ አንቺ ጉደኛ አንቺ መሰሪ አንቺ ለኔም አትመለሽም አባትሽን እንደ ያደረግሽ ነገ እኔንስ ምን እንደምታደርጊ ምን አውቃለሁ አንቺ ይሄን ያክልሽ ለካስ አላቅሽም ልጄን ለካስ አላቃትም አላቅሽም ለካስ ምን ይቅርታ ትይኛለሽ ልብሽን አድርገሽ ተሳስቼ ነው ምንድነው መሳሳት ማለት ለገንዘብ ሰው አባቱን ይገላል ለገንዘብ ሰው አባቱን ያሳብዳል ምን ነው ይሄን ሐሳብ ለኔ ብታካፊ ምን ነው ለኔ ብትነግሪ ምን ነው እሱ ስላለሽ ብቻ ከሱ ጋር መመራት እሱ ገደል ግቢ ቢልሽ ገደል ትገቢያለሽ እንዴ ብዙ ልጆች አሉ ስለዛ ነው እኮ ይኑረው ልጅ ይኑረው እንዴ እሱን በመግደል ወይ እሱን በማሳበር ነው እንዴ ሀብት የምትካፈዩ ያለው ሀብት አይበቃችሁም እንዴ ከየት ያመጣሽው ነው እንዴ አይነት ባህሪ ከየት ያመጣሽው ነው አንቺ እኔ እንደዚህ ነው ያሳደግኩሽ እንዴ አይነት ስርዓት እንዴ አይነት ስነ ምግባር ነው ወይ እኔ ሳሳድግሽ በእንዴ አይነት ሁኔታ ነው ያሳደግኩሽ አንቺ አሰዳቢ አንቺ ነውረኛ ነሽ ነውረኛ ባለጌ መጨረሻ ታው በቃ ገደለችኝ እኮ እኔንም እኮ ገደሉኝ እኮ አንቺ ገለሽኛል እኔ ሞቻለሁኝ እኔ በቃ ከዚህ የበለጠ ምን ታረግኝ ታይኝ ልቀቂኝ በፍጹም ልቀቂኝ እኔ አትንኪኝ እኔ ማቅሽ ቆንጅትም አልመሰልሽኝም ሌላ ሰው ነው የሆንሽብኝ ልጄ ሌላ ሰው መርዝ ነሽ የሆንሽብኝ አንቺ የመርዝ ብልቃጥ ወይ እኔ ያ ልጅ እዚህ ቤት የመጣ ጋር ምን ነው እንደው እግዚአብሔር ዘጉን አስሮ ባስቀረልኝ ኖሮ ምን ነው አንቺ እሱ ቢልሽ ዝም በይ ደህንነቱን አትይ እንዴ ገለሽዋል እኮ በቃ ገደላችሁት አባታችሁ ለገንዘብ ለብር ብላችሁ በስመ አብ ወልድ መንፈስ ቅዱስ አንቺ ሰው ሲሰማስ እንደው የሚሰማ ሰውስ ምንድነው የሚላችሁ አንቺ አይጎዳውም እኮ አይገለውም እኮ ብሎ ማዘርዬ አሁን እርሱ ተረጋግቶ አንቺ ዝም በይ በቃ ያለውን ነገር ብናውቅ ይሻላል ማለት የት እንዳለ ተው ልጄ ተው በኔ ቦታ ሆነ ብታይ ደግሞ ይሄን ነገር አንተ እንደ እናት በኔ ቦታ ሆነ ብታይ እኔ ልጄን ሳሳድግ በእንዲህ አይነት ሁኔታ አይደለም የሚያሳደግኩት እንዲህ አይነት ስነ ምግባር እንዲኖራት እንዲህ አይነት ጭካኔ እንኳን ባባቱ አይደለም እኔ በማንም ላይ እንዲህ አይነት ነገር ተሰራለች ብዬ አላስብም ነበር እንዲህ አይነት ሰው ለገንዘብ ብሎ የገዛ አባቱን መድኃኒት እንዴ
ለመሆኑ እንዴት አርገሽ መድኃኒቱን ሰጠችው? እንዴት አርጋ? አሁን እሱን ነገር ነው ማወቅ ያለብን ማለት። ኧረ በስማም አይ ቆንጂት አሁን ማለት መድኃኒቱን እንዴት እንደሰጡት ከማን ጋር እንደተባበሩ አሁን የት ነው ያለው የሚለውን ነገር ማረጋገጥ አለብን። የት እንዳሉ አባትየው ማወቅ አለብን እና እሱን ነገር እንድናቅ ነው ያስገባዋት። እንግዲህ ጸበል ሲሉ አልነበር? ካረጉበት ያምጡታ። ሰውየውን ካረጋችሁበት አምጡት። የባለቤቱ ስም ማን ነው የሚባለው? ቅጣው ይባላል። አቶ ቅጣው። አሁን አቶ ቅጣው በምን አይነት ደህንነት ስር እንዳሉ ማንም አያውቅም። ጸበል ነው የተባለው፣ ግን የት ጸበል እንደሆነ በምን ሁኔታ ላይ እንዳሉ ስለማናውቅ እሱን ነገር ብትነግር ነው አሁን ቆንጂት እነዚህ ያስገባናትና ያሉበትን ሁኔታ እንዴት ነው መድኃኒቱን ልሰጡት የቻላችሁት? እሱን ነገር ትነግሪኛለሽ? እኔ በመጀመሪያ እናቴን ይቅርታ ማለት ፈልጋለሁ። ይቅርታሽ እንደዛ ባይድዛ ግን እኔ አስመሳይ እሱ ነው ያስቀመጠው ቦታ፣ ግን ወደ ቦሌ አራብሳ ነገር ነው መሰለኝ እና ሲጀመር ምንም አይሆንም አይጎዳም ነው ብሎኝ ያለኝ የነበረው ይዛኔ ማለት ነው። በቃ ለጊዜው ይሄ በቃ እንትን እንዲል ያህል ነው እንዲደነዝዝ ያህል ነው የሚባለው። በቃ እንደዛ ነው ብሎኝ ነው መድኃኒቱ የሚሰጠው የነበረው እና እኔ መድኃኒቱንም በቃ በሐሳቡ ብቻ ነው እንጂ እንትን ያልኩት ሌላ ምንም ያደረኩት ነገር የለምና መድኃኒቱን እንድትሰጠው የሚያደርገው ደግሞ ሰራተኛ አለች። እዛ ሰራተኛ አድርጎለት ከሚነግረኝ ነው እንጂ ቦታው ላይ እኔ ሄጄም አይቼም ምናምን አላውቅም። በሰራተኛ ነበር ሲሰጥ ነበር። በሰራተኛ የሆነች ተመላላሽ ሰራተኛ አለች እና በሷ ነበረ ይሰጥ ነበር ማለት ነው። አዎ። ምን አይነት መድኃኒት ነው? መድኃኒቱ ምን እንደሆነ አይታወቅም። ምን አይነት ችግር የሚያደርስ አይነት መድኃኒት ነው? እንደማደንዘዣ ነገር ነው ማለት የሆነ ራሱን እንትን እንዳይል። ግን እንዳልኩኝ ነው እኔ ምንም የማውቀው ነገር የለም። ሐሳቡን አቀረበልኝ ያለኝም በቃ ብዙ ልጆች አሉት አባ ማለት ነው እና ምንም እሱን በማይጎዳ መልኩ ያንን ነገር እኔና አንቺ በቃ የቅባት ፋብሪካውን ብቻ ነው እንደውም ያለኝ የነበረው ካለው ትንሹን እንትኑም ማለት ነው እና እሱን በቃ እሺ ያልኩትኝ እና የተቀመጠበት ቦታ ወደ ቦሌ አራብሳ ነው ምናምን ብሎኛል። ጸበል ነገር ማለት ነው እና ቤት እዛ አካባቢ እንትን ብሎለታል መሰለኝ። የሆነች ተመላላሽ ሰራተኛም አለች። በሰራተኛ ነው እሱን እዛ ያስቀመጠው ማለት ነው። አዎ ራሱን እንትን አይልም መሰለኝ የምልህ ለዛ ነው። አይ እኔ አሁን ማለት የፈለኩት ነገር ቢኖር መድኃኒቱ እናንተ ነበር ሲሰጡት የነበረው አንቺና ወንድምሽ ወይስ እንዴት አይደለም? እኔም በቃ እኔ እኮ ነገርኩኝ። እኔ እዚህ ነገር ውስጥ በቃ እንደ ይሄ መድኃኒት መስጠቱ ላይ ምናምን ነው የለሁኝ። መድኃኒት ያስቀመጠውን ቦታ እሱ ነው ነገርየው ነው የነገረኝ። በቃ በሐሳቡ ነው የተስማማሁት ማለት ትችላለህ እንጂ እኔ ምንም ነገር ውስጥ የለሁበትኝ። ያን ድርጊት ከማድረጋችሁ በፊት መድኃኒቱን ግን በዚህ በሰራተኛዋ እንደሚያሰጠው እንደነበረ ነው የነገረኝ እና መድኃኒቱስ ምንም እንትን የለውም ወይ ስለው በቃ የሚያደነዝዘው ነው በቃ እንጂ ምንም አያደርገውም፣ ለህይወቱ ምንም እንትን የለውም ምናምን ነው እያለኝ የነበረው። ይሄ ድርጊት ሲፈጸም ማለት አባታችሁ የሚኖረው እዚህ ቤት ነበር ወይስ ከዚህ ሌላ ቤት ውጪ ነበር የሚኖረው? አይ እዚህማ አይኖርም እንትን ብሏል እኮ ግን አዎ ፒስፉሊ ነው ማለት በቃ በሰላም ነው እንትን የሚሉት የነበረው። ስለዚህ አባታችሁ ሌላ ቦታ ነው የሚኖሩት ማለት ነው። ኦኬ። ስለዚህ አሁን ያም ሰራተኛዋ ማናት ምንድናት? እዚህ ሰራተኛዋም እናንተን ያስገባችኋት መጀመሪያ ወይስ እሱ ጋር ትሰራ ነበር? መጀመሪያ የምትሰራ ሰራተኛ ነበር ትፈልጋችሁን ያስገባችኋት? አባቴ ጋር ትሰራ ነበር መሰለኝ ያውቃት ነበረ እንትና ብርሃን እና ከዛ በኋላ ያው በቃ እዛ ቦታም ስትሄድ ይዟት ማለት ለጸበል እንድታግዘው ነገር አድርጎ ይዟት ሄደ። በቃ በሷ በኩል ነው መድኃኒቱን የሚሰጠው የነበረው። ይሄን ከሷ ጋር ነው የሚሰሩት የነበረው። ሲጀመር ልጅቷ በጣም መጥፎ ሰው ነች። መጥፎ አንድ ቀን ይዞኝ ሄዶ አንድ ላይ ተገናኝተን ነበረ እና የኔን የጃብል ምናምን ሁላ ሰርቃኛለች እና ግን ሁሌ ጠይቀው ነበረ ግን እርግጠኛ ነህ እቺ ልጅ ምናምን ለዋለሁ ያው ለአባቴ ደህንነት ማለት ነው። እሱ አታስቢ ቼክ እንደሚያደርጋቸው ምናምን ነው የሚያወራኝ የነበረው። ከሱ ጋራ በደንብ ይገናኛሉ ምናምን እጅጋየው ብቻ እንደዛ ነገር ነው ስሟ።
ስለዚህ አሁን እሷን በገንዘብ ብላ ነው እዚህ ስራ ውስጥ የገባችሁ? አዎ በገንዘብ ነው። ይዛኔ አብረን ነው ያወራናት የነበረው እኮ። ስለዚህ አሁን እሷን ማገኝበትን ነገር ወይ ደግሞ እሷን ደውለሽ እዚህ ትጠሪልኝና እሷን ማነጋገር እንድችል ታደርጊኛለሽ ማለት። አሁን እሷ አባትሽ ያለበትን ቦታ አንቺ ማታውቂ ከሆነ በስተክል እሷ ነው መታወቅ የምትችለው፣ ወይ ደግሞ ወንድምሽ ደግሞ ጠፍቷል፣ በአሁኑ ሰዓት ልናገኘው አልቻልንም። ስለዚህ ለህጉ እኔ አሁን ላይ የምፈልገው እሱን ነው። አባቴ ማለት በቃ ሁሉ ነገር ጸጽቶኛል ምናምን፣ ግን አባቴ በቃ በሰላም መጥቶ አይኑን ማየትና ይቅርታ መጠየቅ ነው የምፈልገውና በቃ የሷ እነሱን ደግሞ በቃ እኔ አሁን ጋዜጠኛ ነኝ ካልክ ነገር ይየው ማጣራት ከጀመርክ አይቀር በደንብ እነሱ ላይ በደንብ አድርገህ እንድትሰራ ፈልጋለሁ። እሱ አሁን እዚህ ባለ ያለው ነገር ያው ወንድምሽ በህግ ጠለላ ስር እስኪሆን ድረስ ያለው ነገር ማምን እሱ የለም እንዴ ሲጀመር እሱ ከአሁን ያኔ በዚህ ጋር በነበረው እንትን አምልጦናል። ያው ስልሽ ከዚህ በኋላ ሄደው እኮ አባታችሁ ላይ ሌላ ነገር ሊያደርስበትም ይችላል፣ አናውቅም። እሱ እና ወንድምሽ ያው ብርሃን እንደጠፋ ነው መረጃው የደረሰን ማለት ወንድምሽ እንደጠፋ ነው። ከዚህ ጋር እኔ እናትሽ ወድቃ አክም ቤት እስካንስ አንቺም እኮ በዛ ሰዓት ጠፍታችሁ ነበር ሁለታችሁም ነው። አንቺ አሁን እኔ ጠፋሁት እኔ ላይ ማትበረታለ ማለት ምን ማለት ነው? እኔ ላይ ማትበረታለ ይሄን ሁሉ ነገር ከፈጠርክ በኋላ እንዴት ነው አትሊስት ይሄንን ነገር እንዴት ነው የህግ ጠለላ ምን? እኔ ሲጀመር እዛ እንዳለ ነው ማቆይ የነበረው፣ ወይ ደግሞ መጥቶ እዚህ ጋር እውነታው እንዲወጣ ነው እየጠበቅኩ የነበረው። አይልሽ ወንድምሽ የሴራውን ጠንሳሽ ይሄውልሽ አታስረዳኝ። አሁን ለኔ ለምን ታስረዳኝ? አሁን ለኔ ለመረጋጋት ሞክሪ ማለት አሁን የራሳችሁ ችግር ነው ብርሃን። አባቴንም እኮ አሁን ሊጎዳው ይችላል። ለኔም ለህይወቴ እኮ በጣም እኮ ነው የሚያሰጋኝ። አንተ ምን ሆነህ ነው? አባታችሁን እኮ የጎዳችሁት ራሳችሁ ናችሁ፣ ሁለታችሁም ሆናችሁ ማለት ነው። የጎዳችሁት እኔ እንደማይጎዳ ነግሮኝ ነው ይሄን ነገር ውስጥ እኮ እሱ ነው ያስገባኝ። መድኃኒት የሚያክል ነገር እየሰጣችሁ አይጎዳም ብሎ ማሰብ በቃ የሚጎዳ አይደለም ብሎኝ ነው በሰዓቱ የሚጎዳ አይደለም ብሎኝ ነው። አሁንም እስከማየው ድረስ ደግሞ ደህና ነበረ። አሁን ላይ ግን ጠፍቷል ማለት ለህይወቱ ይሄ ሰውዬ ምን ጋር ለኔስ ምን ጋራንት አለኝ? አሁን ያው ስልሽ ማድረግ የምትችይው ነገር ቢኖር ኖሮ አባትሽን እንድናገኘው ነው። ይኸውልሽ አታስረዳኝ። ለኔ ለምን እንደምታስረዳኝ ለመረጋጋት ሞክሪና አሁን አባትሽን እንድናገኘው አንቺ እኛ መደገፍ አለብሽ። ያለዛ ጀመር ቀሽም ነህ ልንገርህ። እዚህ ገና ስትጀምር ህይወታችን ማበለሽስ መበጥበጥ ጀመርክ አይደለም? ካሁን እውነቱ ከወጣ በኋላ ደግሞ ይሄን ዋናውን የሴራውን ጠንሳሽ እንዴት ነው የምትለቀው? እንዴት ነው ጠፋ ማለት? በይልሽ ጠፋ ማለት እንዴት ነው? ተራ ጋዜጠኛ ነህ? ዝም ብለህ ህይወት ለመበጥበጥ ነው የመጣኸው? ምንድነው አሁን ጭራሽ የባሰ ነገር እኮ ነው እያደረክ ያለኸው እኮ። ለአባትሽ የምታዝኝበት ከሆነ ያለበትን ቦታ አንቺ ለኛ በላቅም ያለበትን ኤግዛክት ቦታ ላቅም ሰራተኛ ምናምን ብለሽ ይጀማምረሽልኝ ነበር። ስለሷ ታስረጅኝ ትችያለሽ? በእናትህ ለአንተ ምንም ማስረዳት አልፈልግም ከዚህ በኋላ። ብርሃንን ከምታመጣበት አድርገህ አምጣ። እኔ ለራሴም ለህይወቴም ለሱም ለአባቴም የሚያሰጋ ነገር ነው። እኔ ነግሬሃለሁኝ ካልክበት ካለ ሲጀመር ይሄ አንተ ተባብረህ እንዳላሸሸው ራሱ በምን እርግጠኛ ነኝ? እንደውም ወንጀለኛን በመደበቅ አንተ ራስህ መከሰስ አለብህ። ይኸውልሽ እዚህ ጋር አሁን ማለት ነው ችግሩን ራስሽ ላይ እየደረብሽ ነው ያለሽው። ከህግ አካል ጋር ነው የምንሰራው። በምታወሪው ነገር ራስሽ ላይ ሪስክ እየፈጠረሽ ነው ያለሽው። ከህግ አካል ጋር ከሰራህ እንዴት ጠፋ ትላለህ? አንተ ራስህ ወንጀለኛ ነህ ማለት ነው። ራስሽ ላይ ሪስክ እየጣልሽ ነው ያለሽው አሁን እኔ በመሳደብ ምንም የምታመጪው ነገር የለም። እስካሁን ዝም ብዬ ሰምቻለሁ። ጋዜጠኛ ነኝ ካልክ ስራህን ተወጣ መጀመሪያ። ወይ ወንጀለኛ ነህ አንተ። ለአንቺ ትንሽ ክብር ስለነበረኝ ነው። አይኖርህ ለኔ ክብር ነው። ራስሽ ላይ ችግር እየፈጠርሽ ነው ያለሽው። ህግ አካላት አሉ፣ እዛ ትቆይና ምርመራው እንዲቀጥል አደርጋለሁ። አሁንም እዚህ ጋር ያመጣሁሽ ለእናትሽ ይቅርታ ብለሽ ያለበትን አባትሽን እንድናውቅ ብዬ ነው። አሁንም ዝም ብዬ ያደምጥኩሽ አሉ አውቄ ነው። እንዳይኖር ነው ድል እየሰጣው ወንጀለኛ እየደበቅክና እያሸሸህ እኮ ነው ያለው። አሁን ስለ ሰራተኛዋ ትነግሪኛለሽ? ሰራተኛዋ የት ነው ያለችው? ነገር ለምንድን ነው የምነግርህ? ታውቃለህ እኮ ምንድን ነው የማውቀው? እሺ ሰራተኛዋ ጋር ደውይልኝና እንድትመጣ አድርጊልኝ። አሁን እሱ ሌላ ሪስክ ነው። ማና ደግሞ ቺንተራ ምናምን ቴኔ ኬስ ነው ማገኛት ደግሞ እኔ እኮ ማግኘታችሁም እሷን አይደለም። በቃ አላገኝም። አሁን ኬስ ነው ማገኛት እኔ። እሺ ራሱን ብርሃን አንተ አይደል ያሸሻው? ጠይቀው እሱ ያመጣል ይሆናል። ጠይቀው። ወንጀሉን እኮ ለኔ ያላከክሽ ነው። እዚህ ጋር እኮ ትልቅ ችግር ይፈጠራችሁ። እኔ ያለሁኝ አይደል? ለምን ያልጠፋው? እንዴት ብርሃን እንዴት ሊጠፋ ቻለ? እንዴ ማለት ነው አምለጠሽ ጠፍተሽ ነበር እኮ ነው ወይ? የህግ አካላቶች አብረውኛሉ ምናምን እንዴት ሊሆን ቻለ? ይሄ ራሱ አንድ እንትን ነው። ወንጀል አሁን ገብቶኛል። አንዳንድ ጊዜ ተመልካቾቻችን አንዳንድ ጊዜ ችግር ወደ እነሱ ሲደራረብ ፈጥኖ ሌላ ሰው ማላከክ ይሄ የታወቀ ነገር ነው። አሁን እንድታረግልኝ የምፈልገው ነገር
ሰርካለም ማን ነበር ብቻ እጅጋየሁን ያልሽኝ አይደለ? እሷ የት እንዳለች ትነግሪኝና ደውለሽ ታመጪልኛለሽ። እኔ አላቅም ነገርኩኝ። በቃ ስለሷ እንደተነሳብኝ ሲጀመር ለምንድን ነው በቃ አልፈልግም እኔ ስለሷ። ሂድና ጠይቀው፣ ብርሃንን ካረክበት አምጣና ጠይቀው። እኔ ያቺ ምናምን እኔ ሲጀመር ያደረገችኝ ነገር ራሱ እስካሁን ድረስ አልወጣም ከውስጤ። የምታረጊው ነገር ለእኛ ጠቃሚነት ለእናትሽም ለአንቺም ለአባትሽም ፍቅርም ካለሽ እነሱ ነገር እየጠቀማችሁ ነው። አልኩህ እኮ እኔ አባቴን በሰላም ቢያንስ ካለበት እንድታገኝ ነበር እያወራሁ የነበረው። አንተ ግን የወንጀለኛ ተባባሪ ነህ። ለአንተ ምንም የምነግርህ ነገር የለም። ለምን መረጋጋት አትሞክሪ? ለመረጋጋት ለምን አትሞክሪ? ዋነኛውን ጠይቀው የደበከውን እንዴ። በጣም ያስቸገርሽ ነው። አስቸጋሪ ባህሪ ላይ እየሆንሽብኝ ነው። ስለዚህ ለመረጋጋት ሞክሪ። ሲቀጥል አሁን እጅጋየሁ ደነኛ ሰው መስለኝ ነው። ትክክለኛ እውነት አልታወጣ ስለመሰለኝ ነው። ስለ ጸጸተኝ እውነታውን ለመናገር የመጣሁ ነበር። እውነታው እኮ ወጥቷል። ዋነኛው ወንጀለኛ ደብቀ እውነታው ወጥቷል። እውነቱን ለመናገር እውነታው ወጥቷል። ያው ችግሮቹ ሁሉም ነገር ወደ አንቺ እያመለከቱ ስለሆነ ነው። አሁን ላይ የወንጀላ ዋና ተባባሪ አንቺና ወንድም ስለሆንሽ ነው። ወንድሜ ነው። በቃ የመጀመሪያው ወንድሜ ነው። ተሳትፊያለሁ። ምንም እንዳላጠፋሽ ነው ይመስልሻል? አጥፍቻለሁ። ለዛማ ይቅርታ አልኳትኝ እኮ እናቴ። አንተን ይቅርታ መጠየቅ ሁሉም ነገር እኮ በይቅርታ የሚታለፍ አይደለም። ይሄ እኮ በህግ ስር የሚቀጥል ነገር ነው። እኔ ደግሞ ተጠያቂ ነሽ። እና የምጠየቅ ከሆነ መጀመሪያ እሱን ፈልገህ ሳታመጣና ወንጀለኛ ሸሽገህ ይገኛል። የማይገኝበት ምክንያት አይኖርም። ይገኛል። አሁን እናትሽ ሌላ ነገር ውስጥ እያስገባሻት ስለሆነ እኔ እሷን ማረጋጋት በቃ። እኔን ግን ተወኝ አሁን። እማ ለምንድን ነው ዝም የምትይው? ለምንድን ነው የማትናገሪው? ይሄ እኮ ወንጀለኛ ደብቆ እኮ ነው እኔን ይሄው እንደዚህ የሚያደርገኝ። ለምንድን ነው ዝም የምትይው? ለምንድን ነው የማታስወጪው? ሌባ ነው ይሄ፣ ራሱ ወንጀለኛ ነው። ጭራሽ አንቺም እንደዚህ ያልሽ? አረማ አሁን እንኳን ጭራሽ እንደዚህ ያልሽ አንቺ? ወንጀለኛ ነው እሱ ራሱ። ዝም በይ ደዛ። ከብርሃን ጋር የተጋገዘ ነው ያለው። ዝም በይ አንቺ ወሬኛ። ከብርሃን ጋር የማይተጋገዝሽና የተባበርሽ አንቺ። ብርሃን እንዴት ሊጠፋቻለ? እንጃባሽ። አሶቹ እሱን ካረግሽበት ካረጋችሁበት ዝም በይ። ሁሉን ነገር ነው ያስረዳሻለሁኝ እኮ በቃ። አጭበርባሪ ሌባ ያለውን ነገር ነግሬሻለሁ። እጂ ዝም በይ። ሰውን አትዝለፊ። እልቅዬኔ አሁን የምናገረው ነገር ያቺ ሰራተኛ ተብየዋንም ፈልጋችሁ አምጥታችሁ ጉዱን ታውጣ። እሷም የምታውቀው ነገር ይኖራታል። እንደዚሁ እኮ ብርሃንን ካረገበት ማዘርያ እሷም የምታውቀው ነገር ይኖራታል። እኛ እኮ እሷ እንድትረዳን እንጂ ልጅቷን ማምጣት እኮ አቅቶን አይደለም። ያው ትንሽ ጊዜ ፈጅበናል። ልጅቷን ያለችበት እንድታቁኝ አላቅም። እኔ ስለሷ ምንም ተገናኝታችሁ ነበር አይደል? ተገናኝታችሁ ነበር። አሁን አንቺ በእናትሽ ዝም በይ። እማማ አትበኝ። ወደዛ የማዋ ይወሰድሽ። እማማ አትበኝ። ነኝ ተገናኝታችሁ ነበር። ምን ነው? አዎ አስሬ አደጋግምብኝ እኮ ቢያንስ ስልኳ ነገር ይኖርሻል። እንድትደውይላት ነው ስነ-ስርዓት ይኖርሽ። ይፈለግና ያለ አታመናጭ። አልደውልም። እኔ ስነ-ስርዓት ይኖርሽ። ለምን ነው የማትደውይው እንዴ? ችግሩ ምንድን ነው? ወይስ ሌላ ችግር አለ? የሌባ አይነ ደረቅ ሰውየውን ገላችሁታል እንዴ? አባታችሁ በወልድ ኧረ በመድኃኒዓለም አንተ ምንድን ነው የምታወራው? ለምንድን ነው እየደበቃችሁ? አባቴ እኮ ነው። እንዴት ነው እኔ የምገለው እኮ? ደውይላትና ልጅቷ ጋር ወደዚህ እንድትመጣ እኔ ያቺ መናጢ አንተ እኔ ነገርኩህ እኮ። አሁን ብርሃን የት ነው ያለው? ብርሃን ጠፋ አልከኝ አይደለ? ፈልግ እናገኘው። አሁን እኮ የብርሃን ርዕስ ተዘግቷል። በቃ እሱ ተዘግቷል ማለት እንዴት ነው? ተዘግቷል ማለት እንዴት ነው? ሁሉም ዝም በይ። እኔ ላንቺ ወግኝም አይደለም። እኔ ላንቺ ወግኝ አይደለም። አየሽ በህግ ነው የሚያዘው። ከዛ በኋላ ፍርድ የሚሉትን ነገር አልሰማህም አንተ። እዚህ ጋር ልናመጣው አንችልም ማዘር። ከዚህ በኋላ እኛ አሁን እሷንም እዚህ ጋር ያመጣናት በህግ ስር ስላልያዝናት ነው እንጂ ከእስር ቤት አስወጥተን እዚህ ጋር የማምጣት መብት አይኖረንም ማለት ነው። ይገባኛል። እሱን ግን ለህግ ሰጥተናል። ሁሉንም ነገር በተያዘበት ተፈርዶበት በእስር ቤት ነው የሚበሰበሰው። ለምን አምልጦናል። እኛ እዚህ ጋር እሱ ታሙ እንትን ወደ ሆስፒታል በምንወስድበት ተዘግቷል የሚባል ነገር ተትቷል ማለት ነው። ተትቷል ደግሞ አይሰራም። አንተ ብትተው አንተም ራስ ጎል ውስጥ የምትገባበትን አንተም ራሱ ሌላ ነገር ውስጥ የምትገባበትን ነገር ዝም በይ። ተክለፍልፊ እኔን የመጠየቅ ራሱ አንተ ምንም የለም ልንገርህ አይደለም። ዝም በይ። አሁን እንድታረጊልኝ የፈለኩት ነገር ቢኖር እስካሁን በጣም እያዳመጥኩሽ ነው። ጉዳዩን ለማላከክ እያሞከርሽ ነው። ብዙ ሰዎች ላይ አንቺን ነፃ ለማድረግ እየሞከርሽ ነው። እኔ እውነታውን ነው የተናገርኩ ያለሁት። እሺ እውነታው ከሆነ አሁን ወይዘሮ እጅጋየሁ የምትባለው ጋር ትደውይልኝና እንድትመጣ ታረያለሽ። ስልኳ የለኝም ምንም ማድረግ አልችልም እምትይ ከሆነ አልደውልም። በቃ እኔ እሷ ጋር ልደውል አልችልም። አልፈልግም መደወል። እሺ ስልኳን ስጪልኝ፣ እንደውላለን።
አንተ እሷ ምን ታደርጋለሽ? ፈልጋታለሁ እኔ ራሴ ፈልጋታለሁ። መናጢ ደሃኒ አባትሽ የት እንዳለ የምታውቀው እሷ አንቺና ወንድምሽ ናችሁ። አንቺ የት እንዳለ ማውጣት ማቺ ከሆነ ልጅቷን ልታወጣል የምትችለው ደግሜ ማልጠይቅሽ ነገር ነው። ደውለሽላት እንድትሰጪ ነው። ያለዛኛም አንቺንም ወደ ህግ አካል ነው የምናረግሽ። ምን ልክሽ? ዝም በይ። እኔ እኮ ከደከመኝ ቆየሁ። የዛን ቀን እኮ እኔን የገደልሽኝና እንድደክም ያደረግሽኝ። አሁን በቃ ምንም እንትን እንድትይ ነገር አልፈልግም። አንቺ እና አንተ ሰውዬ ነው በጣም ከእንትኔ በላይ እየሆንክ ነው ያለው። አሁን ያለችበትን የሰራተኛ ያለችበትን አድራሻ ሲጪ አላቅም። በቃ እኔ እሷ ጋር የምደውልበት እንትን የለም። የደበቅከውን ሂድ እናንተ በል። ሲጀመር ተነሳ፣ ውጣ፣ በቃ ውጣ። እኔ ሲጀመር አንተ መናጢ ብትረጋጊ ይሻልሻል። ብትረጋጊ ይሻልሻል። ነገሩ አንቺ ላይ ነው የሚወስደው። ትወጣለህ አትወጣም? ውጣ በቃ። እኔ ሲጀመር ፖሊስ ጋር ነው የምደውለው። ፖሊስ ጋር ደውዬ ነው ማስይዘህ። ማዘርዬ ወንጀለኛ እስካሁን ማለት ነው ለመታገስ ሞክሬያለሁ። ከዚህ በኋላ የሚሆነው ነገር ቢኖር ሙሉ ያስኩትን ፋይል ይዤ ህግ ፊት ነው ማቀርባት ልጆትን። እስከ ነገ ከሰዓት አንቺ ፍርድ ቤት ትቆሚያለሽ። ያለውን ነገር ከዚህ በኋላ ጨርሻለሁ። አመሰግናለሁ ማዘርዬ። እስቲ ቆይ ምንድነው አንተ ከኔ የምትፈልገው? ቆይ አንቺ ነገሮችን ራስሽ ላይ ማጥመጠም ማፈልጊ ከሆነ ያለችበትን ልጅቷን ተናገሪ በቃ። አሁኑን የምትደውይላት ከሆነ ተቀምጬ ነገሩን አደምጥሻለሁ። ያለዛ አልችልም። ደውይላት፣ ቶሎ በይ ደውይላት። እሺ በቃ ተቀመጥሽ ብርሃን። ደውይላትና እዚህ እንድትመጣ አድርጊያት። ግቢ ነይ። ቆንጆት እንዴት ነሽ? ደህና ነሽ? ውድ ተመልኮቻችን ስንፈልጋት የነበረችው ሴትዮ ማለትም ሰራተኛዋ እሷ ነበረች። ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ለምን እንደመጣሽ ታውቂያለሽ? አላውቅም። ቆንጆት ስትደውልልኝ ያው ለምን ፈልገውኝ ነው ብዬ ነው የመጣሁት። ሰው እንዳለም አላውቅም። ደግሞ ከደወልልሽ ትንሽ ቆየት ብለን 1-3 ሰዓት ምናምን ሆነ። ትንሽ ያስቸግራል። በጣም የጠበቅሽ ነበረ። ያለንበት ጉዳይ በጣም አሳሳቢ ስለነበረ ነው በአፋጣኝ እንድትደርሽልኝ የፈለግነው። እሷም ድምጿ ጥሩ አልነበረም ስትደውልልኝ። ምን ነበር? እርግጠኛ ነሽ አሁን እዚህ ጋር ለምን እንደጠራንሽ ጉዳዩ ምንም ማታውቂው አይነት ነገር እንደሆነ እርግጠኛ ነሽ? አዎ ምንም አላውቅም። ያው እሷ ጋር ስለምንደዋወል ምናምን በፋዘሯ ሰራተኛ ስለነበርኩኝ ምን ሆና ነው ብዬ ነው የመጣሁት። ሌላ ምንም አላውቅም። ከእሷ ጋር ያሰርኝ የሰራተኛ ጉዳይ ነው እንጂ ሌላ ነገር የለም። እሷ በጣም ጥሩ ሰው ናት፣ ቆንጅት ነው። በዚህ አጋጣሚ ያው እንደዋወላለን። የቆንጅትን ወንድም ታውቂዋለሽ? አውቀዋለሁ። ብርሃንን? ሁለቱ ነበሩ ደሞዝ ምናምን የሚከፍሉኝ ፋዘራቸው። እሺ አባታቸውንስ? አውቃቸዋለሁ። እሳቸው ጋር ነበር ምግብ ሰራላቸዋለሁ። አንዳንድ ነገሮችን አስተካክዬላቸው ተመልሼ እሄዳለሁ። ተመላላሽ ነበር። ስራውን ከለቀቅሽ ቆይተሻል ወይስ አሁንም ስራ ላይ ነሽ? አይ አሁንማ አይደለሁም። ከእነሱ ጋር ጨርሰሻል? የሆነ ጊዜ ላይ ይበቃል ፋዘር ስለታመሙ አንፈልግም ምናምን ሲሉኝ እኔም ሌላ ስራ ጀመርኩ። ውሸታም እውነቱን ተናገሪ እባክሽ። አንቺ ደግሞ ማለት ወንጂት እንደዛ ብልሽ አይደል? አንቺና ወንድምሽ እስካሁን ድረስ ነሽ አይደለሽም? አሁን እኮ ፋዘር ጋር አልሰራም እኮ አሁን አልሰራም። ማን ነው ይሄንን ብርሃን ያስወጣሽ? አይ እንትን ተደዋውለን ተነጋግረናል። ስለዚህ ይበቃሻል ከዚህ በኋላ ብሎኝ ብር ሰጠኝ። እኔም ወጣሁና ሌላ ስራ ጀመርኩ። አይ ሲመስለኝ ግን ሁለታችሁ የሚተነጋገራችሁ መሰለኝ። ከሱ እኮ ነገር የለም። እኔ እንደምትሰሪ ነው የማውቀው፣ እዛ እንዳለሽ ነው የማውቀው። አባቴ ካለበት እንድታመጪ ነው እንትን ያልኩትኝ። እውነታውን ተናገሪ። ፋዘር እኮ ታማውን ሌላ ቦታ ሄዷል መሰለኝ እና ከዛ በኋላ እኔም 1-3 ወር ምናምን ሆናችሁ እኔ ከወጣሁኝ እኔም እሳቸውም ያሉም አይመስለኝም። ከየት ለምን እንደምታወሪው? ከአንቺ ከብርሃን እኮ ወደ አንቺ ጋር ነበረ የምንግባባው። ስለዚህ አንቺም እኮ ደውለሽልኝ ነበረ። ከኔ ጋር አይደለም ከብርሃን ጋር ነው የምትግባቢው ሲጀመር። እንዴ ቆንጂት ምንድነው ሰላም? ግን አሁን ማውራት እኮ ያስፈልጋል። አሁን መቼ ነው ከፋዘር ጋር የወጣሽው ነው እያልኩሽ ያለኝ። ማለት ነው 3 ወር ምናምን ይሆነኝ ይመስለኛል። እኛ አሁንም ቢሆን ማዘርዬን ያስወጣናቸው ይሄን ጉዳይ እንዳይሰሙት ይሄን ጭቅጭቅ አይተው እንዳይታመሙብን ነው። መጀመሪያም ስላልተረጋጉ ብለን ያስወጣናቸው እና አሁን ልንጠይቅሽ የፈለግነው ነገር እዚህ ጋር የጠራንሽ ምክንያት የእነሱ የብርሃንና የቆንጅት አባት ትንሽ ታሞ እንደነበረ እና የታመሙበት ምክንያት ላይ አንቺ ተጠያቂ እንደሆንሽ
አንቺ ተጠያቂ ብቻ መሆንሽ ሳይሆን እሳቸውን ስትንከባከቢ የነበረው ሌላ ቤት ተከራይተውላቸው አረቃችሁ እንደወሰዳችኋቸው መረጃ አለን እና ያ መረጃ ላይ ደግሞ አንቺ ነሽ አሁን አባታችሁ የት እንዳለ ምን አይነት ሁኔታ ላይ እንዳለ ሙሉ ነገሩን የምትነግሪኝ። ማለት እኔ እንዴት አውቃለሁ? እኔ ሰራተኛ ነበርኩኝ። እንደ ሰራተኛ ምግብ ሰራላቸዋለሁ፣ ቤት አጸዳላቸዋለሁ፣ አንዳንድ ነገሮችን አስተካክዬ ሄዳለሁ። ልጆቹ ብርሃን እሳቸው ጋር ነበረ። ስለዚህ እሱ እንጂ እኔ እንዴት አውቃለሁ? ቤት የተከራዩላቸውም 2 ልጆቹ ናቸው። ስለዚህ እኔ ደግሞ በቆንጂት ምክንያት ነው እዛ ቤት የገባሁት። ቆንጂትና እኔ ከዚህ በፊትም ስለምንተዋወቅ በሱ የተነሳ ነው እንጂ እኔ እንዴት ላቅ እችላለሁ? ለምን እንድታመሙ እንዴት እንደሆነ የት እንዳሉ ከልጆቻቸው እኔ እንዴት አውቃለሁ? ልጆቻቸው ናቸው የሚቀርቡት ከኔ። ስለዚህ እንዴት ላቅ እችላለሁ? ስለዚህ ህመሙም ከኔ ጋር ምን ያገናኘዋል? ስለታመሙ እኮ ነው እኔ ተቀጥሬ የምሰራላቸው የነበረው። ከታመሙ በፊት ከታመሙ በኋላ ነው እንደ አንቺ መተሽ እሳቸው ጋር መስራት የጀመርሽው? እሳቸው ጋር የሆነ ትንሽ አንዳንድ እንትኖች ነበርባቸው የመድከም ምናምን ራሳቸውን ትሪት ማድረግ ስለማይችሉ ነበር ነው የሚሰራው እንጂ እሳቸው ህመም ምክንያት እንዴት ሊሆን ይችላል? ጸበል እንደገቡ ሌላ ችግሮች እንደነበሩባቸው ራሳቸውን እንደ ማለቅ ሰው ይሆንሽብኝ ነው። ጸበል እንደገቡ ምናምን የምታውቂው ነገር የለም? እኔ የማውቀው ነገር የለም። ከሆነ ጊዜ በኋላ በቃ ይበቃሻል፣ የሰራሽበት ስንት ነው ምናምን አለኝ። ሂሳብ ነገረኝ፣ ተነጋገረን ሄድ። እኔ አሁን ላስፈራራሽ ፈልጌ አይደለም ማለት አሁን ለምታወሪው ነገር አሁን እኔን እየደበቅሽኝ የዋሸሽኝ ከሄድሽ ራስሽ ለሪስክ ነው የምትፈጥሪው። ለምን ስገቢ አይተሻቸዋል ያሉትን ነገር፣ ፖሊሶችም አሉ፣ ሁሉም ነገር በእጃችን ስር ነው ያሉት። ለምታወሪው ነገር አንቺ ጥንቃቄ ካላሰርሽ ራስሽን ወደ ተጠያቂነት እያስገባሽ ነው ያለሽው። ወደ ወንጀል እየነገርኩ ያለሁት። ስለዚህ አንቺ ያሉበትን ሁኔታ ከታመሙ በኋላ ያለውን ነገር ምንም የምታውቂው ነገር የለም። አንቺ ቆንጂት አለች አይደል? እሷን ለምን አትጠይቃት? ልጃቸው እኮ ነች። እሷ ወደ አንቺ ጠቁማን ነው አሁን አንቺ እንደውለን ያመጣ። እኔማ ውጪ ምናምን ያሉኝ እነሱ ናቸው። ውጪ ከዚህ በኋላ እሳቸው አያስፈልግሽ አልወጣኔ እኔ በማውቀው እንደወጣች አላውቅም። እኔ ደግሞ ያው እየነገርኩኝ ነው። ደሞዝ የከፈላችሁ ምትለኝ ናችሁ። እኔ ከብርሃን ጋር ነው ብዙ እኮ የምትገናኙት። አይ ከብርሃን በፊት እኮ አንቺን ነው የማውቅሽ። ቆንጂት የት ነው የምታውቂኝ? እኔ እንዴ ተገናኝታችሁ አታውቁም ከሷ ጋር? ኧረ እንተዋወቃለን። እኔ አንዴ ነው በቃ አንዴ አነገርኩኝ እኮ አይደለ? ብርሃን አመጣት ገባህ አይደለ? ፋዘር ጋራ ከዚህ በፊትም እዛ እያሉ አብራው ተሰራለት ነበር ብቻ። አይ ከዛ በኋላ ሰራለትም ጸበል አሰራላችሁም ለፋዘር እሷን አውቃታለሁ። በሷ ፋዘር ስለታመሙ ስራ አልነበረኝም በዛን ሰዓት። ለምን እንደዚህ አሰሪም እስከምታገኝ ስራ ስትለኝ እኔም ፋዘርን ሰለማውቃቸው ማለት እሷን ሰለማውቃት እሷን ካወቀው ፋዘራቸው አይከብዱኝም ብዬ ለዛ ገባሁ እንጂ ከዛ በፊትም እንተዋወቅ። ሲቀጥል ደግሞ ከፋዘራ ጋር በጣም ነው የምትቀራረበው እና ፋዘሯን ስለምትወደውም ነው እኔን ስትለምነኝ እዛ ቤት የገባሁት እና በጣም የምትግባባው በጣም ነው የምትቀርበው ከብርሃን ይልቅ እሳቸው ጋር በጣም ትቀራረባለች። እኔ ከአባቴ ጋራ እንደ አባት ልወደው እችላለሁኝ። ከብርሃን ይልቅ ከኔ ጋር ነው የሚግባባው። አዎ ሚስጥር ራሱ ለሷ ነው የሚነግሯት ከብርሃን ይልቅ። አንቺ ባለጌ ደግሞ ታወራለች እንዴ? እኔ ልንገርህ ካልኩኝ እቺ ሲጀመር ስድ ባለጌ ይሄ ምን ነው የማይሆን ሲጀመር ከአባቴ ጋር ራሱ ሌላ ነገር ሳትጀምር አትቀርም። አባቴ ሲጀመር እንዴ ይወዳል እንደዚህ አይነት ነገር። ዝም በይ አያት እስቲ አሁን ራሱ አያት ይሄ ምን ነው ስነ ስርዓት ያለው አለባበስ እንኳን ለብሳለች። ምግብ ልትሰሪለት ልብስ ልታጥቢለት ነው። አንቺ ግን አያት አሁን እንኳን የምታየው ነገር ስራዬም በአግባቡ ሰራለሁ። ከዛ በኋላ ያለውን ነገር አይመለከትሽም። የግድ ህይወት ይሰራል አይመለከትሽም። ስለዚህ በደንብ አንቺ እንደውም ከኔ ይልቅ ስለ አባቴ በደንብ እንደውም ልጅም ሊኖራችሁ ይችላል። ጠይቃት በደንብ ሰላንቺ እኮ እኔ ብዙ ነገር ማት ሰው ነኝና እንደዚህ ልትናገረኝ አይገባም። ምንድነው ስለሷ የምታውቂው ማለት ጓደኛሞች ነን ብዙ ነገሮች እናውቃለን። እንደዚህ ልታወራኝ አይገባም። እኮ የምታውቂው ነገር ግልጽ አድርገሽ ንገሪኝ። ማለት በምን ጉዳይ ነው የምታወቂው? እኔና እሷ ምን ተዋወቀ? እኔ ሲጀመርች ጓደኛዬ ነው። አሁን አንቺ ዝም በይና ያለውን ነገር እሷን የጠራናት ያለውን ነገር እንድናቅ ነው እኮ ያለውን ነገር ውሸቷን ነው እንግዲህ እኮ ያለውን ነገር እውነቱን ይሸት እኮ እኛን የምናጣራው። ስለዚህ ያለውን ጀመር በደንብ አትመረምርም። እኔ ላይ ሲሆንና እሷ ላይ ሲሆን በደንብ ያለውን ነገር እየሰማኋት ነው እኮ ያለውን ነገር እየሰማኋት ነው። ላዳምጣት። አንቺ ጋር ያለው እውነቱን ነገር ከሷ ጋር በምን ጉዳይ ነው የምትታወቁት? እኔና እሷ ከዚህ በፊትም ጓደኛሞች ነን ግን ፋዘሯ ጋር የምትፈልገው አንዳንድ ነገሮች አሉ። ለዛ ብላ ነው ያስገባች እንጂ እኔ ሰራተኛ አይደለም። ሲጀመር ስራ አለኝ
ሰራተኛ አይደለሽም። ሰራተኛ ሳትሆኝ ጓደኛዋ ነኝ። ጓደኛዋ ስለሆንኩኝ የምትፈልገው ነገር አለ ከፋዘሯና ለዛ ነው እሷ ቤት ያስገባች። ምንድነው የምትፈልገው እሷ? ጓደኛ እስቲ ሰራተኛ አይደለሽም አንቺ? ሰራተኛ አይደለም እኔ ሰራተኛ ነኝ። ስራ አለኝ ግን የቤት ሰራተኛ ሳይሆን ስራ አለኝ። ጓደኛ ነሽ አንቺ ከኔ ጋር እንዴት ነው ጓደኛ? በምንም ተረጋጊ አንዴ። ያለውን ነገር እየሰማሁት ነው። ሰራተኛ መናጢ ምን አይነት ጓደኝነት ነው ያላችሁ? ጓደኛሞች ነን አብረን አንድ ሰፈር ነን። እኔን ትሰማኛለህ? አንዴ እኔ እሷ የኔ ጓደኛ ልትሆን አትችልም። ሲጀምር ትሰማኛለህ? ምንም እኔና እሷን ምን ኮመን የሚያደርገን ነገር ኖሮ ሰራተኛ መናጢ ሰራተኛ ብርሃን ይሆን ማን ያመጣው? ሲጀመር ያሉን ነገር ከሷ እያዳመጥኩ ተናገሪ። ብዙ ነገር አውቃለሁ። እያንዳንዱ እውነት ነገር ተናገሪ እኮ። ጓደኝነት ምን አይነት ጓደኝነት ነው አልገባኝም። ብዙ ነገር እያወጣሽ እኮ ነው። ጓደኛሞች ነን አብረን ነው የተማርነው። አንድ ሰፈር ልጆች ነን። እኔ ከዚህች ጋር እና እንዴት ሰራተኛ ሆነሽ ለመቀጠር ሞከርሽ አንቺ? ከፋዘሯ ጋር የምትፈልገው ነገር ማታዳምጣኝ አስወጥቼሽ እንዳልቀጥል ይሄን ነገር። ስለዚህ አታስወጣኝም። የጀመርሽው አንቺ ነሽ። ስለዚህ አርፈሽ መስማት አለብሽ። ምንም ሰማሽ? እውነቱን እውነታ ተናገሪ። እውነታ ስትናገሪ ነው የምሰማሽ እኮ። እውነታውን ልናገር እኮ ነው። ሲጀመር ሌባ ነሽ። እኔ የእጅ ሀብሌን ሰርቀሽ ሌባ። እኔ እሰጥሻለሁ ከፈለግሽ እንጂ ካንቺ አልወስድም። ያለውን ነገር ምንድነው? አሁን ጓደኛዋ ነኝ ስትይ እየሰማሽ ነው። እኔ ሳልሆን አንቺ ነሽ የሌለሽ። አሁን ተረጋጊና ማለት አሁን መስማት ፈልገው እውነታውን መስማት ስላለብኝ ደግሞ ከጀመርኩ ልንገርህ። ጓደኛዋ ነኝ አይደለች? አልገባኝም። ጓደኛሞች ነን እና አንቺ ስነ ስርዓት ያዥ ቆንጂት። ዝም ብለሽ እንቀጥል። ቆንጂት ስነ ስርዓት ይኖር። ስለ አንቺ ሚስጥር ሁሉንም ነገር እንዳልነግረው ስነ ስርዓት ነው የምታውቂው። በጣም ብዙ ነገር ስለሷ ብዙ ነገር ላወራ እችላለሁ። አርግዛ እንዳስወረደች ራሱ ልነግርህ እችላለሁ። ስነ ስርዓት ይኖር። ስነ ስርዓት ይኖርሽ። ራስሽ ነሽ አንቺ ስነ ስርዓት ይኖርሽ።